የቤኒሻንጉል ጉሙዝ ክልል መንግስት የቦሮ ዲሞክራሲያዊ ፓርቲ አመራሮችን አስጠነቀቀ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። የቤኒሻንጉል ጉሙዝ ክልል መንግስት ክልሉን ወደ ግጭት ለማስገባት ተንቀሳቅሰዋል ያላቸውን የቦሮ ዲሞክራሲያዊ ፓርቲ አመራሮችን አስጠነቀቀ። ቦዴፓ በበኩሉ ማስጠንቀቂያው የፓርቲው አመራሮች በቅርቡ የተሻሻለው የክልሉ ህገ መንግስት ተፈጻሚ እንዳይሆን በዚህ ሳምንት ለህገ መንግስት ጉዳዮች አጣሪ ጉባኤ ካቀረቡት አቤቱታ ጋር የተያያዘ ነው ብሎ እንደሚያምን ገልጿል። የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ በወቅታዊ ጉዳይ የተሰጠውን ይህንን መግለጫ ያወጣው ትናንት ሐሙስ የካቲት 27 ነው። በክልሉ ያሉ ህዝቦች በዘመናት አብሮነት የጋራ ማንነቶች ማዳበራቸውን የገለጸው መግለጫው ከሀገራዊ ለውጡ ማግስት አንስቶ ተከናውነዋል ያላቸውን ተግባራትንም ዘርዝሯል። የክልሉን ሰላም በመመለስ የተቋረጡ ፕሮጀክቶችን በማጠናቀቅና አዳዲሶችን በተያያዘላቸው ጊዜ ገደብ ውስጥ ለማጠናቀቅ የሚደረገው ጥረትም ከተጠቀሱት ጉዳዮች መካከል ናቸው። የክልሉ መንግስት የፖለቲካ ምህዳሩን የበለጠ ለማስፋት ከተፎካካሪ ፓርቲዎች ጋር ተቀራርቦ በመስራትና የኃላፊነት ቦታዎችን ጭምር በማጋራት እየሰራ መሆኑንም ጠቅሷል። ይሁን እንጂ እነዚህ ጥረቶች የበለጠ ተጠናክረው እየቀጠሉ ባሉበት በዚህ ወቅት ክልሉን ዳግም ወደ ግጭት ለማስገባት የሚንቀሳቀሱ አካላት መኖራቸውን መግለጫው አንስቷል። የክልሉ መንግስት በዚህ እንቅስቃሴ ውስጥ እየተሳተፉ ነው በሚል ከከሰሰው የውጭ ቅጥረኛና ተላላኪ በማለት የጠቀሳቸውን የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ አንዳንድ አመራሮች፣ አባሎችና ደጋፊዎችን ነው። እነዚህ የቦዴፓ አባላት ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲልም በመግለጫው ወንጅሏል። የክልሉ መንግስት የህዝቦች አብሮነትና ህብረት የማይመቻቸው ሰላምና መረጋጋት ሰላም የሚነሳቸው ሲል በዚህ ውስጥ ተሳትፈዋል ያላቸውን የፓርቲው አመራር አባልና ደጋፊዎችን ወቅሰዋል። እነዚህ ግለሰቦች አዳዲስ አጀንዳዎችን በማፈብረክና በተዛባ መንገድ ህዝብ ውስጥ በመበተን ለድብቅ አጀንዳቸው ህጋዊ ሽፋን የመስጠት ሙከራ ማድረጋቸውንም ጠቅሰው በመግለጫቸው ማህበራዊ ሚዲያን ጨምሮ የተለያዩ የሚዲያ አማራጮችን ለዚሁ ተግባራቸው መቀስቀሻነትና ሽፋን መስጫነት እየተጠቀሙ መሆኑን አንስተዋል።